ኢትዮጵያ አየር መንገድ ምን ያክል ትልቅ መስሪያ ቤት ይመስላችኋል? እስቲ ትንሽ ነገር ልንገራችሁ። ኢትዮጵያ አየር መንገድ የተመሰረተው በ1945 ነው እና ኦልሞስት አሁን 2025 ላይ 80 ዓመቱን ያከብራል ማለት ነው። ኢትዮጵያ አየር መንገድ ትልቅ የሚያስብሉት ብዙ ዘርፎች አሉት። የመጀመሪያው ኦልሞስት ከአፍሪካ ብዙ ኤርክራፍቶችን ኦፕሬት የሚያደርገው ኢትዮጵያ አየር መንገድ ነው። ኦልሞስት 162 ኤርክራፍቶችን ኦፕሬት ያደርጋል። ከነዛ ውስጥ ደግሞ በጣም ጃይንት ትልልቆቹን አውሮፕላኖች ነው ኦፕሬት የሚያደርገው። በጣም ብዙ አሉት። ለምሳሌ 777፣ ድሪም ላይነር እንዲሁም ደግሞ ኤርባስ ኤ350ን ጨምሮ ማለት ነው። ኦልሬዲ ደግሞ ኦርደር ያደረጋቸውም በጣም ብዙ ፕሌኖች አሉት። ኦልሞስት በአጠቃላይ ግን ከረንትሊ 162 ኤርክራፍቶችን ኦፕሬት ያደርጋል። በ142 ዲስቲኔሽኖች አሉት፣ መዳረሻዎች አሉት። ከነዛ ውስጥ ደግሞ 84 ሀገሮች ላይ ይበራል። 84 ሀገሮች ላይ መብረር ደግሞ ከዓለም አራተኛ ነው። ያው እንደምታውቁት ከአፍሪካ ሁልጊዜ የሚደርስበት የለም። ተቀናቃኛችን ግብፅ ራሱ በጣም በጥፍ ነው ይበልጣት። ኦልሞስት ግብፅ 78 ኤርክራፍት ነው ያላት በአጠቃላይ ሊያውም ትልልቅ ኤርክራፍቶችን ኦፕሬት አታደርግም እና ኦልሞስት አፍሪካ ውስጥ ኮምፒት የሚያደርገው ኤርላይን የለም። ባይዘዌ የሚገርማችሁ በኤርላይኑ ብቻ ሳይሆን በአቪዬሽን ዩኒቨርሲቲው ራሱ አፍሪካ ውስጥ ኢትዮጵያ አየር መንገድን ኮምፒት የሚያደርገው ማንም የለም። ኦልሞስት ብዙ የአፍሪካ ተማሪዎች እየመጡ እዚህ ኢትዮጵያን አቪዬሽን ዩኒቨርሲቲ ነው የሚማሩት ማለት ነው። ኦልሞስት ፓይለቶችን ጨምሮ ሜንቴናንስ የሚሰሩ ቴክኒሽያኖችን ጨምሮ እና ሌሎችም ካቢን ክሮዎች ራሱ እዚህ መጥተው ይማራሉ። ግራውንድ ሰርቪስ ሁሉም ነገር ኢትዮጵያ አቪዬሽን ዩኒቨርሲቲ ይማራሉ ማለት ነው። ትምህርት ቤቱም በዛው ልክ በጣም ትልቅ ዩኒቨርሲቲ ነው። ለውጭ ተማሪዎች እንደሚያስከፍለው ደግሞ ኢትዮጵያ ውስጥ ትልቅ ቻንስ የሚባለው ለብዙ ኢትዮጵያውያን ተማሪዎች ደግሞ በነፃ ያንን እድል ያመቻቻል ማለት ነው። ብዙ ብር የሚከፈልበትን እድል በነፃ ስፖንሰር እያደረገ ራሱ ያስተምራል። ሲቀጥል ደግሞ ኢትዮጵያ አየር መንገድ ትልቅ የሚያስብለው ሌላኛው ደግሞ ኦልሞስት በ2024 17.1 ሚሊየን ፓሴንጀሮችን አጓጉዟል ማለት ነው። ፓሴንጀሮችን አጓጉዟል። ያው እንደምታውቁት እስከ 2035 ደግሞ ኦልሞስት 270 አካባቢ ኤርክራፍቶችን በአጠቃላይ ኦፕሬት የማድረግ እቅድ አለው። ያው እሱም ይሳካል ብዬ አስባለሁ። እና ደግሞ ኢትዮጵያ ውስጥ በጣም ትርፋማ ቢባለው ካምፓኒ ማን ነው ካላችሁኝ ኢትዮጵያ አየር መንገድ ነው። የሀገሪቷ ኦልሞስት የጀርባ አጥንት በሉት በቃ። ሌላም ብዙ ነገሮች አሉ። ያው እነዚህ ግን ከብዙ በጣም ጥቂቱ ናቸው። እናንተ ደግሞ የበለጠ ጎግል አድርጋችሁ ሌሎቹን ኢንፎርሜሽኖች ቼክ አድርጓቸው። ይመቻችሁ። ፎሎ እያደረጋችሁ